የሴቶች የጥምር የሴቶች ማህበር አባል ነኝ። እንግዲህ ይሄ የሴቶች ጥምር ማህበር የተባለው የተቋቋመው ከተቋቋመበት ጊዜ አንስቶ እስካሁን ድረስ ያለው በአንድ ጥምር ማህበር ነው። ጥምር ማለት የሶስት ቀበሌ የሴቶች በአነስተኛ መተዳደሪያ ያሉ ሴቶች ናቸው ነን። ስለዚህ ይህን ግብርና አጠቃቀም ከዚህ በፊት በዘረ ልምድ በቃ ማለትም በነበረው በግብር ያመራረት ነበር የነበር ነው። አሁን ግን በግብርና ባለሙያ ምክርና በግብርና በቃ አንዴ ይሞላል። በመድኃኒት ርጭት በጸረ ተባይ ርጭት ከተበላ በኋላ እንረጨዋለን። አሁን ግን በሙያተኛ ድጋፍ እየተሰራ ስለሆነ በበቆሎ አመራረት የተሻለ የበለጠ አጠቃቀም ተጠቅመናል። ከዚህ መሬት ላይ ያለው ሁለቱም ጥምር ማህበር 46 አባል ላይ ያለው ለ46ቱ የተገኘው እህል በቆሎ ከላይ ያንዳንዱ 5 በጣም ያማረ ነው። አሁን በፊት ባረባባ ነገር በሽንኩርት በቃሪያ ምናምን እያለ አተጠቀምና ነበር። ከዚህ በኋላ ግን እንደ ትምህርቱም ከሆነ ነው እና በጣም ተጠቃሚ ነን። ችግር አንድ አለ። ምክንያቱም የክረምት ምርት አጋጣሚ መጥቶ ውሃ ጥልቅልቅ ይዞብን ይሄዳል። ውሃ ይዞብን ሄዶ በመስኖ እንጠቀማለን ብለን ተስፋ አንቆርጥም። ግድብ እንዲገደብልን ጠይቀናል። በከተማ አስተዳደሩ አማካኝነት በደንቢያ በምስራቅ ደንቢያ አማካኝነት እንዲመጣልን እንዲደለደልልን ስንል በጥሞና እንጠይቃለን። ትልቁ ችግራችን ይሄ ነው። ቀጣይ እንደ ሌሎች ሀገሮች በአትክልትና ፍራፍሬ በቋሚ አትክልቶች እንድንቋቋም እንፈልጋለን። እርሻ እንደ ሌሎች ሀገሮች ምርጥ ደንቢያ ስለሆነች ለምን ትራክተር ገብቶ ተጠቃሚ አንሆንም? ይህ ሁሉ ጥያቄውን የምናቀርበው ለምስራቅ ደንቢያ ለከተማ አስተዳደር ነው። ይሄ እንዲፈጸምልን በጥሞና እንጠይቃለን። ከምንም በላይ ግብርና ባለሙያን ሳላመሰግን አላልፍም። ሴቶችና ህፃናት ሳላመሰግን አላልፍም። በአጠቃላይ ሴክተር ጽህፈት ቤቱን ላመሰግን ይገባኛል። አመሰግናለሁ። አግኝተናል። አሁንም ደግሞ በዚህ በበጋውም ደግሞ ለውጥ አግኝተናል። ደስ ይላል። በጣም ጥሩ ነው። የጥምር ማህበር ሊቀመንበር ነኝ። አጠቃላይ የ47ቱ ሊቀመንበር ነኝ። በስራ ሂደቱ በግንቦት ላይ 3 ጊዜ ይታረሳል። 3 ጊዜ ማሳ አለን። ዘራችን እንዘራለን። ማሽላው ተጠቃሚ ነን። አሁንም እያንዳንዱ ሰው 47ቱ 3 ኩንታል ባህር ማሽላ ያገኝ ደግሞ በስንዴው ዘር ደግሞ ከዛ የበለጠ እናገኛለን ብለን ነው ተነስተን ያለን። ከዚህ እኔ 3 ኩንታል ከማገኘው ወደ 5 ኩንታል ብቻ ለማግኘት ነው ፈልግ። እንግዲህ 47ን በ5 አባስተን ጨምታረቀው እኔ እንትኔ ላይ 5 አባስት ቁጭ አድርገዋል። ተጠቃሚ ነው ለመሆን የምንፈልገው። ለወደፊቱ ግን እኔ ለራሴ የልምድ ልውውጥ ከሌላ ቦታ ሄደን ሴቶች እንዴት እንደሚሰሩ የልምድ ልውውጥ እንደገና ደግሞ ይሄን መሬት ደግሞ ቋሚ አትክልት ከፍነው ቋሚ አትክልት እንደምንተክለው እንድታዩ አሁን ግንቦት ላይ ቋሚ አትክልት ነው የምንተክለው። ከፊትም ተክለን ነበረ። ድርና በዚህ ገንፍሎ አለመገደቡ ዝግጅታችን እርሻዎች፣ አረማዎች እየተነሱ ግድፎች እንደገና አጋር አካላቶች ለግብርና እንትን የለውም። ማዳበሪያም አይጠብቀንም፣ ዘርም አይጠብቀንም። ቀድሞ ነው ለኔ የሚደውልልኝ። ግብርናን በጣም እናመሰግናለን። አጋር አካላታችን ነው። ሌሎችም አካላት ለካ ሴቶች እንደዚህ ተጠቃሚ ናቸው ብሎ መጠው በማየታቸው እኛ ራሳችን ወንድ የሌለንን በመዝራታችን በጣም ገመስ ነው። ቀጥለን አላም ነው ይዘራ ብዬ በምልበት ሰዓት ግብርና ባለሙያ መጣና ድገገመ። አሁን ዛሬ እየተዘራ ነው። ዘሩን ግማሻችን ሴቶች ማዳበሪያ እንዛለን፣ ግማሻችን ሴቶች ከግብርና ባለሙያ ጋር አድርገን አደባልቀን ዘሩ እንጥላለን እና በጣም ተደስተናል። ይሄ ሁሉ ሰው በማየት እኔ በጣም ተመጠን በላይ ተደስተ እስካሁን ድረስ ያክል ዘመን 2-3 እንጂ መጣ የሚያስፈልገን የልምድ ልውውጥ ከሌላው ዞን ላይ ከሌላው ወረዳ ላይ
ሂዶ ሰው የልምድ ልውውጥ። በሁለተኛ ደረጃ ደግሞ ሞተሯን ነግሬሃለሁ። ሞተሩ ትራክተር፣ ዘመናዊ ትራክተር ያስፈልገናል እንደ ሌላው እንድንሆን። እንደገና ደግሞ አካፋ፣ ዶማ፣ መቆፈሪያ እቃዎችን እንፈልጋለን።